ሰላም ጤና ይስጥልን የስትሮ ሚዲያ ተከታታዮቻችን እንደምን አላችሁ? እኔ ትግስቱ ነኝ። ዛሬ አዲስ በሆነ ቪዲዮ ይዤላችሁ መጥቻለሁ። አንድ ወጣት ኢትዮጵያዊ በፈረንሳይ ቱሉዝ ከተማ ላይ ያለውን የህይወት ታሪክ የቃኘና በስራ ያመጣውን ለውጥ እንዴት ከምን ተነስቶ ወዴት እንደደረሰ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። እሱም ቪዲዮን ተከታተሉት በአክብሮት ተጋብዛለሁ። ለዚህ ሚዲያ አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ በማድረግ ለተለያዩ ሰዎችም ሼር በማድረግና ላይክ በማድረግ ፕላስ ደግሞ እዚህ ቪዲዮ ላይ ያገኛችሁትን ጥሩ ሀሳብ ካለ መጥፎም ቢሆን እንቀበላለን። አስተያየቶቻችንን ስለምንፈልገው እሱን ከታች ኮሜንት ላይ በማስቀመጥ እንድታስቀምጡ ጋብዛለሁ። አመሰግናለሁ። እሺ ፍፄ ሰላም ነው ወይ? እንዴት አለ? አለን። ኦኬ እንግዲህ ያው ዛሬ አንተ ጋር ያመጣኝ አንድ ምክንያት ነው። ምክንያቱም እዚህ ሀገር ላይ መጥተህ ከተለወጡ ሰዎች አንዱ አንተ ስለሆንክ ያን ነገር ለሰዎች እዚህ መጥተው ምን ለውጥ ላቃታቸው ወይንም በፈረንሳይ ሀገር ላይ ለውጥ የለም ብሎ ለሚያስቡ ልጆች የተወሰነች ትምህርት ለመስጠት ያክል ነው እና ያንተን መጀመሪያ የፈረንሳይ አመጣጥ እንዴት ነበር? እኛ ስንመጣ ያው ቆይቷል እኮ ዛሬ ስንት ዓመት 1997 በኢትዮጵያ 2006 መጨረሻ ነው የመጣ ነው። 2007 2006 ስንመጣ ያው እኛ ከተማችንም እንደምታውቃት ብዙ መበሻ አልነበረም እና በጣም ያስጠላ ነበር። እንደውም ብዙ ያቀራንተ ታውቃለህ ካልተመለሱ ስል ነበር። በቃ ምንም ትምህርት ቤት መሄድ ነው መምጣት ነው ስራ ማግኘት ከባድ ነው ምናምን። በዛ መሀል ነው እንግዲህ ስራ ፈልገን ስናጣ አንድ ጓደኛ ነበረኝ ለጊዜው ስሙ ጠፋብኝ። አንድ ቆይ ወደሱ እንመልሳለን። ወደሱ ከመልሳችን በፊት ግን ስመጣ አመጣጥ እንግዲህ ቤተሰብ ጋር እንደመጣ አውቃለሁኝ። እኔ ቤተሰብ ጋር ከመጣ በኋላ እንደጠበቀው አላገኘሁትም። እኔ የመጣሁት በቃ ስራ ብዙ እንደማገኝ ነበር ያሰብኩትኝ። ከዛ ግን ወዲያው አዲስ አበባም የራሴ ቢዝነስ ነበረኝ። ከዛ የተሻለ አገኛለሁ ብዬ ነበር የመጣሁት እና ያለኝንም እንዳጣሱ ሲገባኝ ወዲያው ከከፍታዬን አውርጄ ስራ መፈለግ ጀመርኩኝ። እቺን ፖይንት ነው የምፈልጋት ካንተ። ከፍታዬ ወርጄ ስትል ኢትዮጵያ ስራ ትሰራ ነበር፣ የራስ ድርጅት ነበረ፣ ወጥተህ ትገባ ነበረ፣ ከሰው የምጠብቅ ሰው አልነበርክም። እዚህ ስመጣ እንግዲህ መጀመሪያ ስመጣ ያው እንግዳ የሆነ ነገር ነው። ቋንቋውም ህጉም ሁሉ ነገር ይቀየራል። ስለዚህ እዛ ላይ ስትደርስ አሁን እንዳልከኝ የቤታችንን ስሜት ይሰማህና የወደክ አይነት ስሜት ይሰማሃል። ያ ከዛ ሁላ ስሜት እንዴት ልትወጣ ቻልክ? በቃ አንድ ቀን ያሰብኩትኝ መጀመሪያ መጣሁኝ ሳይ ሰው የሚሰራው ስራ ምናምን ብዙ ማበሻ የለም። ነገሩ ተማሪ ነው የሚበዛው፣ ቤተሰብም አለ። ቤተሰብ ጋር ደግሞ 3 ወር ስቀመጥ ከዛ በኋላ ምንድን ነው የማደርገው ብዬ አሰብኩ። ከዛ የመጀመሪያ ስራ ምንድን ነው የሆነው? በቃ ራሴን ከታች ወርጄ የተገኘውን ስራ መስራት እንዳለብኝ ወሰንኩ። ወጣሁኝ ከተማ ስፈልግ አንድ ቱርካዊ ያገኘሁኝ። አንድ ቱርካዊ ሰውዬ በእንግሊዝኛ ተግባባን። ምግብ ይሸጣል ኬባብ ምናምን እንደዚህ ወረቀት ትበትናል ያለኝ። ስራ እየፈለክ ነበር? ስራ እየፈለኩ በቃ ምን ያልገባሁበት ሱቅ ያልጠየኩት የለም። ሲቪ ስራ ተባልኩ፣ ሰራሁ፣ ሞክሬ በቃ ተስፋ ቆርጬ ነው ኢትዮጵያ መልሱኝ ማለት ጀምሬ ነበር። ከዛ እንደ ቀልድ ሲሄድ እህቴም ሰውየውን ቋንቋ ትችል ነበር። እሷ ቱርክኛ ወርታ እንድሰራ ፈቀድልኝ በቀን 2 ሰዓት። ከዛ 2 ሰዓት ስራ ጀመርኩኝ። ያ ትንሽ አረጋጋኝ። ግን 2 ወር ነው ምናምን እንደሰራው 2 ወር እንደሰራው ሳየው ይሄ ነገር እስከ መቼ ነው የሚቀጥለው? በቃ አሁንም እንደዚህ ወረቀት ሰዎች ሲመጡ ቦንጆር ማዳም ቦንጆር ማድማዜል መስጠት ነው ማለት የማስታወቂያ ሬስቶራንት ሄዶ እንዲበሉለት ማለት ነው። በቃ እሱን ማስታወቂያ ሰራርታለሁ። በቀን 2 ሰዓት ነው የሚያሰራኝ። ምሳ ሰዓት ላይ 1 ሰዓት ሰራርታለሁ፣ ማታ 1 ሰዓት ሰራርታለሁ። ግን እንደዛ ሆኖ 3 ወር ሰራው ማለት ነው። ምን ያክል ይከፍል ነበር? በጣም 10 ወር የሚከፍለኝ 10 ወር ይሰጠኛል በእጄ፣ 10 ወር ደግሞ ወሩ መጨረሻ ላይ በወርቅ ይሰጠኛል። እና ምንም የመጀመሪያ ወር ደስ አለኝ ወጥቼ መግባቴ። ከዛ ሰዓት እስኪደርስ ደግሞ ራሴ ምናምን አደርጋለሁ፣ እወጣለሁ። መጨረሻ ላይ ግን ምን አሰብኩኝ? ቀይ ስራ ለኔ አይሆንም፣ ኢንፎርማሲዮን ማድረግ አለብኝ አልኩኝ። ኢንፎርማሲዮን ማድረግ አለብኝ አልኩኝና ስራውን አውቶማቲካሊ አቆሜ ለጓደኛዬ ሰጠሁት። ከዚህ ጓደኛ ስራ ላይ መስራት ጀመረ። ስራ የለኝ ምን የለኝ፣ ግን የዛኔ ጭንቅላቴ ሞሮዶ ተስተካክሏል። በቃ ምን መስራት እንደምችል እያሰብኩኝ ዞራለሁ በሳይክል ከተማውን። ጸጉር ቤት አገኘሁ እና አዲስ አበባ ከመምጣቴ በፊት ጸጉር ቤቶች ነበሩኝ 2 እና ስራ አቆሜ ረጅም ጊዜ ግን ያው እጄ ይሰራል። ቀጥታ እጄ ሰውየውን ጸጉር መስራት እችላለሁ ዲፕሎማ አለው ምናምን። አይ ዲፕሎማ የለኝም፣ ስራውን ግን እሰራለሁ እና ቁጭ ያለው ሰዎች ይገባሉ ይወጣሉ
እና በቃ ቢፈጅባቸው ደቂቃ ምናምን ሳይ እኔ ሁለት ሰው እንደምሰራ ያገባኛል። ግን ሰውየው እንዴት ቋንቋም ችግር ነው። ወንበር ላይ ደግሞ አስቀምጦ ደንበኛ መስጠት ላይ ከበደው። በምን ይወቅ እንደምችል 3 ቀን ካመላለሰኝ በኋላ ሲጠግ ላይ አንድ ወንበር አለ። እሱ ጋር መጽሐፍ ሰጠኝ ትልቅ እዚህ ያሳየ ቁረጥ ምናምን አለኝ። እሺ ልጁ ህፃን ልጅ ነገር ሰጠኝ። ፎቶግራፍ አሳየኝ። በቃ 7 ደቂቃ ጨርሻለሁ። ልጁ ቀርጻ ወጣው ነጥፋ ብሎ ልክ እሱ ሲነሳ ከዚህ በኋላ ደግሞ ሰው እንግዲህ ሌላ ሰው መጥቶ ቁጭ ብሏል። ልጅ አራክፍ ሳልጨርስ ሌላ ሰው የዛን ቀን 13 ሰው 14 ሰው ሰራው ማለት ነው። የሙከራ ቀን ማለት ነው። የሙከራ ቀን ሰው ሊሞክር የመጣው በቃ ሰዎቹ ሲሄዱ ሌላ ሰው ይቀመጣል። በቃ ምንም ሌሎቹ ጋር ይቀመጡ ምን ጋር ይመጣሉ። ከዛ ሰውየው የዛኑ ቀን ማታ የሰራሁበትን እንዳለ 100 ምናምን ብር ሰጠኝ። እኔ እንግዲህ ከመጣው 4 ወር 5 ወር ፈረንሳይ ሀገር ገንዘብ ሲከፈል አይቻልም። እንደዚህ 100 ብር አንድ ቀን ሲከፈል አይቻልም። ደስ አለኝ። እሱን ይዤ ለቤተሰብ ስናገር አራቷ አንተ ነው ሌላ ነገር ሰርተው ይሆኛል። ሰርቼ ነው ጭራሽ ወረቀት ሰጥቶኛል። ስራ ኮንትራት በፈረመበት እንድትሰራ ማለት ነው። ኮንትራት አውቶማቲካሊ ሰኞ መታወቂያ ምናምን ይዘና ይሄንን ኮንትራትን ይዘና አለኝ። ይሄ እኔ አላነብ ምን አለን እስቲ ቆይ ነገርማ ይዤ እሄዳለሁ ብዬ ቤተሰብ ጋር ኧረ የዕድሜ ልክ ስራ ነው የሰጠህ ምናምን እኮ ሲዴ ነው ፈርም ምናምን እና እውነቱን ነው ሰውዬው። አዎ እውነቱን ነው። አዎ ሰኞ ፈርም የመጣው እንግዲህ ዛሬ ፌብሩዋሪ 1 ነው የገባሁት ስራ ኮንትራት የፈረምኩት ማለት ነው። መቼ ነው 2000 ይሄ ሁላ የሆነው ፈረንሳይ ከመጣ ከስንት ጊዜ በኋላ ነው ማለት ነው? 1 አመት ለፍቻ 1 አመት 2008 ላይ 1 አመት ከምናምን ወር ላይ 2008 ላይ ፌብሩዋሪ ላይ ገባሁኝ ማለት ነው። ሰውዬው ጋር ወደ ብዙ 8 ጸጉር አስተካካይ ነበር። ስለዚህ እዚህ ላይ ምንድነው አሁን ካንተ የምረዳው ያለሁት ከኢትዮጵያ ስትመጣ እጅ ላይ ሙያ ስለነበረ የሆነ ሙያ ባለቤት ስለነበርክ በዛ ሙያ ላይ አገኛለሁ ብለህ የሞከርከው ሙከራ ስራ አስገኘህ ማለት ነው። ስራ አገኘሁኝ። ትቼው ነበር እኮ በቃ ይጠቅምኛል እያላሰብኩ ነበር መጀመሪያም። ከዛ እንግዲህ ይኸው ስንት ዓመት 10 ምናምን ዓመት አለፈ ማለት ነው። እዛ ቤት ነው እንግዲህ 10 ዓመት ቀጥሬ ስራ የነበረው። በጣም ጥሩ። አሁን 10 ዓመት አንድ ሱቅ ላይ አንድ መስሪያ ቤት ላይ ተቀጥረ ሰራ። ያው አንድ መስሪያ ቤት ላይ 10 ዓመት ስትሰራ የራሱ ውጣ ውረዶች ይኖሩታል። ዛሬ ላለበት ህይወት የዛን ጊዜ የሄድክበትን መንገድ 10 ዓመት ሙሉ ስትሰራ ተስፋ አልቆረጥክም ነበር? አይ በቃ ከዛ በኋላማ እኮ የማየው ነገር ፊት ለፊት ይታየኛል። እሰራለሁ። ምን ያክል ገንዘብ ኢኮኖሚ ማድረግ እንዳለብኝ አውቃለሁ። ኢኮኖሚ ያደርጋለሁ። መቼ ምን እንደማረቅ ነበር። ልክ ጊዜው ሲደርስ ነው በቃ አሁን የራሴን ስራ መስራት ፈልጋለሁ። አለቃዬ ያልኩት እንደዛ ነው። ሰው አንጣና ቦታው ላይ ሌላ ሰው መተካት ይችላል። ኦኬ አንተ ነው የመጣው? እኔ ነው ያልኩት። ጨርሻለሁ። በቃ አሁን በቃ ያለኝን ገንዘብ ስራ እንደሚያሰራ ገባኝ። እና የወሰንኩት ጊዜ ከአዲስ አበባ ስመለስ ያልኩት እንደዛ ያልኩት 2 ወር ጊዜ ያለው 2 ወር ሳንጣና ስራው ላለማምድልህ ከዛ እወጣለሁ። ለምን እኔ በማርጀማነ ማድረግላት አንገናኝም ለብዙ ጊዜ በቃ እሺ ነገር ያው ላይ ሆኖ ግን አንተ ከመጣ በኋላ ነው ለ5 ዓመት በቃ እኮ 5 ሱቆች አሉት እኔ ነው የምቆጣጠርለት። በጣም እያደገ ነው ሰውየው። እኔም ደግሞ ለራሴ መስራት ስራላለብኝ አውቃለሁ። ተዘጋጀ ነበረው ነው። ግን ምን አለ መሰለህ አሁን ደጋግሜ ይሄን ጥያቄ የሚጠይቅህ ሰውየው ለ5 ዓመት ያክል ኃላፊነት ሰጥቶ ከ5ቱን ሱቆች አንተን ሲያሰራ ሰርታ አሳይተኸው ነው እምነትንም ስራንም አውቆ ነው መቼም ያን 5ቱንም ሱቅ ማኔጅ እንድታደርግለት ያሰሩ እኮ ነገር እኮ ነው። 5ቱ ሱቅ እሱ እርግፍ አድርጎ ጥሎ ተገናኝተን አናውቅም። ገንዘቦች አለ በ6 ወር ምናምን ነው በስልክ የምንገናኘው። በወር በስልክ እንገናኛለን። በሳምንት ባንክ የሚገባ ማስገባለሁ። ሰራተኛ ደግሞ አስተካክላለሁ። 5ቱን ሱቆች ማኔጅ አደርግለታለሁ። ከነዛ እያደረግን ነው። ከዛ አሁን ሰው አዘጋጅና ስለው ኦኬ አለኝ። ከባለቤቱ ጋር ተመካከረና ምንድን ነው ያደረገው ቀጠረኝ። እራት እንበላለን አለኝና ምን ነው ከባለቤቱ ጋር የሆነ ነገር አስበናል ነው ሱቁን ወሰደው። እንደሱ ቤቱ የራሱ ነው ገዝቷል። ከቤት ኪራይ ትከፍለኛለህ ቤቱን ወሰደው እና ስራበትና እሱን ነው ማድረግልኝ። ኦኬ አልኩት። ተስማማን። ከዛ በኋላ እንግዲህ ይሄኛው ሱቅ ገዛ ማለት ነው። በጣም ጥሩ። አንተስ መቼ መጣህ ቀጥታ ወደ ጸጉር ሙያ ይሄን ስራ አገኝተህ ገባህ? ያ ማለት ምን ማለት ነው? ብዙውን ጊዜን ትምህርት ቤት ላልሄድክም ፈረንሳይ ሀገር ላይ መጣህ ማለት ነው። ቋንቋው ሳላስቸገረህ? አዎ ቋንቋው ያስቸግራል። ግን ስራ ቦታ ላይ ስትውል በአማርኛ አትሰራም እኮ። አንደኛ አበሻ ይባል የለም እንደ ሰራው አካባቢ አፍሪካኖች ምናምን ፈረንሳዮች አረቦች ነው የመጡት። የግድ የምትግባባው ፈረንሳይኛ ነው። 6 ወር አልፈጀብኝም ከነሱ ጋር ማውራት ጀምር። እንደነሱ ነው ማውራው ትክክል። ያው አድሚኒስትራቲቭ ቦታ ስትሄድ የግድ ትክክለኛ ንጹህ ፈረንሳይኛ ለማውራት አንዳንድ ቃላቶች ምናምን ይደባለቃሉ። ግን ለመግባባት ከትምህርት ቤት ይልቅ እንደውም ማውራት የምችለው እዚህ ነው። ሜዳ ላይ ነው።
አዎ ከነሱ ጋር የምታወራው በዛ ነው። ትሸጣለህ፣ ትገዛለህ፣ ትቆርጣለህ፣ ሁሉ ነገር ብቻህን ስትሆን ትገባለህ። ግን አማራ ኢትዮጵያኖች ያሉበት አካባቢ ሆነ ከሆነ ሁሉ ነገር ሰው ነው የሚሰራው እኮ ሰው ነው የምታወራው። እኔ ግን እዚህ ሰፈር ስመጣ ማንም አበሻ አልነበረም። ለዛ ነው ቋንቋውም ያልከበደኝ ቶሎ ለማወቅ ቻልኩት። ወጥተህ ለመስራት ተቻልከው ማለት ነው። አሁን እንደገባኝ ከሆነ የመጀመሪያው ሱቅ አሁን ያለንበት ሱቅ ነው። አዎ በቃ የኛው ሱቅ መጀመሪያ ለ10 ዓመት የሰራህበት ማለት ነው። 10 ዓመት ሰርቼ 2019 የተገዛው ሱቅ ነው። ኦኬ 2021 ደግሞ ያሳያለው ሌላ ሱቅ ገዛው። ይሄኛው ሱቅ ከፀጉር ቤት የነበረው ነው፣ ግን አደስኩትኝና ቀየርኩትኝ። ከፀጉር ቤት ወጣ እንትን ገባበት ፕሮዲ ቦቴ እሱ አደረኩኝ። ይሄኛው እንደ ስቶክና እንደ ቢሮ የምጠቀምበት ነው። ስለዚህ ይሄኛው አሁን የኮስሞቲክስ ስራ ራሱ ከአንተ ከምታውቀው ከበፊት ስራ ለየት ያለ ነው። ከዛ በኋላ ፀጉር ቤቱን ባለበት ይዤ ነው ከዛ በጎን እንትን ፕሮዲዩስ ጀመረ። እኔ ሰፈሩን አውቀው ነበር። ይሄን ሰፈር አንተ ከመምጣት በፊትም ረጅም ጊዜ መጣ ነበረ። የነበሩት ብዙዎቹ ዌስት አፍሪካኖች ነበሩ እነ ኮንጎ ምናምን ነበር። አሁን ግን ሲጀመር ከዳር እስከ ዳር ሲመጣ ሺህ አበበ ነው የሚባለው። በቃ እኔ እኮ መጣኋቸው። እኔ ስመጣች ሰፈር አበሻ ራሱ ቃል እየገዛ አይመጣም ነበር። ይሄ ሰፈር ለ40 ዓመት ያክል ዌስት አፍሪካኖች ናቸው። መጀመሪያ ጋናዎች ነበሩ። ጋናዎቹን እንትኖች ወሰዷቸው። ጋናዎቹን ኮንጎሎች መጡባቸው። ከዛ ኮንጎሎች መጥተው ነበረ። ከዛ አሁን እኔ ስመጣ አንድ ጆሲ የሚባል ጓደኛ አለኝ። አሶሲ አድርጌው ከናንተ ምናምን የሚባል ሀገር ነው የሚኖረው። እሱ መጣ ከኔ ጋር መስራት ጀመረ። ወዲያው ሱቅ ጠንካራ ሰራተኛ ነው። ስንሰራ አንድ ሱቅ ስንጨምር አሁን ካሉት 20 ሱቆች 5ቱን ወሰድናቸው። ካሉት አንድ ሰፈሩ የጥቁር ሰፈር ነው ይሄን ያለው 5ቱን ወሰድናቸው። እሱም በጣም አጭር ጊዜ ፈረንሳይ እንደመጣ አውቃለሁ። አንተም በጣም እንግዲህ ማለትም አሁን 19 ዓመት አይደል ከመጣ 19 20 ዓመት በቃ ጃም 20 ዓመት ከአንድ ከሁለት ወር በኋላ 20 ዓመት ይሆናል። 20 ዓመት ማለት ነው እንግዲህ ምናምን ምንድነው ሌላ ነገር ሳይሆን አገሩ ላይ መጣ ጠንክረህ ከሰራ መለወጥ እንደሚቻል ነው። ማንም ሰው እኮ አንዳንድ ልጆች እንደው እንትን ይላሉ ወይ ስራ አይወዱም ወይ ስራ አልለመዱም ወይ ከሰማይ ይመጣልና ብለው ስላሰቡ እንጂ ሰው እንግዲህ ምንም እኮ ኢትዮጵያ ውስጥ የሌለበት ቦታ የለም። ምንም ስራ የሌለበት የሚባለው ላይ ወጥሮ የሰራ ሰው እኮ ለራሱ ተርፎ ለልጆቹ ለቤተሰብ ይተርፋል። ምንድነው አሁን ከሀገር ስንመጣ እዛ የተለመደ ህይወት ሊኖር ይችላል ምናምን፣ እዚህ ስትመጣ አዲስ ህይወት ነው። ከዜሮ ነው የምንተነሳ። ከዜሮ ነው። ግን የትም ኢትዮጵያም እኮ በትክክል የሰራ ሰው አለ። ግን ሰው ጭቅላቱን ስለሚያዘጋጅ ነው። ጭቅላትን ካዘጋጀኸው ከትንሽ ተነስቶ ሰው ላይ ይደርሳል። ግን ስራ ሰርቶ የሚያውቅ ሰው ቤተሰብ ላይ የነበረ ሰው ወጪ ብቻ የለመደ ሰው ገንዘብ ሄዶ ማምጣት ይከብዳል። በአንድ አይሆንም። ትንሽ ስራ የለመደ ሰው አብሶ አሁን አውሮፓና አሜሪካ ስትገባ ስራ እድሉ አለ። ከዛ ድፍረት ነው። በቃ ገንዘቡን ትንሽ ኢኮኖሚ ካራክ ስራው ስትጀምር እነሱ ራሳቸው ነው የምትፈልገውን ገንዘብ ያበድሩክ። ትሰራለህ፣ ግብር ትከፍላለህ፣ ትጠቀማለህ። ከዛ በኋላ የመንግስት ሰራተኛ ነው ማለት ነው። እሺ እንትንስ አሁን ይሄን ቤት ድሮ ስለማውቀው ስለነበር የነበረው የቤቱ ውበት አሁን ሌላ ነው። ግን ከምንም በላይ አሁን አንተ ይሄን ቤት ካስኮ ስንት ጊዜ ነው ማለት ነው? አሁን 2009 2006 ዓመት በ6 ዓመት ስንት ያድሰዋል? እኔ ኮሮና ሁለት ወር አንድ ወር ሲዘጋም አፍርሼ ነው የምሰራው እኮ። ምንድነው አሁን እዚህ አይነት ቢዝነስ ላይ የሚሰማሩ ሰዎች ወይ ራሳቸውን ሱቅ ሰርተው ለሚሰሩ ሰዎች ሁሉ ጊዜ ቤትን እንደዚህ ለማሳመር የምትሄድባቸው ጥረቶች ምንድነው ሚስጥሩስ? ሚስጥሩ ሳይሆን ቤቱ መጀመሪያ እኔ ነኝ እዚህ ሙሉ ከሊያንት 10 ደቂቃ 15 ደቂቃ ነው የሚቆየው እና እኔ ራሱ አንድ አመት ካልታደሰ ቤቱ ሰለቸኛል። ስለዚህ በየአመቱ ሁሌ ሙዱፍ ያደርገዋለሁ። ቢያንስ ወይ ቃው ቦታ አየራለሁ። ኮሮና ጊዜ በደንብ እንደው 30-40% ነበር ትራው ያደረኩትኝ። እዛው በቃ ማስቀመጫ ስላልነበረኝ ነው። አሁን ባለፈው 6 ወር ግን እንዳለ ሙሉ ቤቱን አፍርሼ ነው የሰራሁት እኮ። እሱስ አሁን እዛ ላይ ያለበትን ህይወት የሰክሰስ ህይወትን ሚስጥሩ ይሄ ነው። የሚያስደስት ነገር ከታረክ ሁሉ ጊዜ ደስታ እኮ ነው። ደስታ አንዳንድ ሰው ደስታው ገንዘብ ላይ ነው። አንዳንድ ሰው ደስታ ሁሉም የራሱ ደስታ አለው። እኔ አሁን ህይወቴ ከስራ ወደ ቤት፣ ከቤት ወደ ስራ፣ ከስራ ወደ ቤት ወደ እኔንም ልጠይቀህ ነበር። ኦኬ አሁን በእነዚህ ዓመት ውስጥ በስራ ዘመኖች ውስጥ የራስን ድርጅት ከከፈትክ በኋላ አንዳንድ ቦታዎች እንደምትሄድ አውቃለሁ። ቫኬሽን ታይም አለ። በአመት ምን ያክል ጊዜ ለራስ ረፍት ትወስዳለህ?
እንግዲህ ከኮሮና በፊት ያው በአመት አንዴ ነበር መንቀሳቀስ የነበረው። ያው ኮሮና ጊዜ ግን እንደምታየው ነው። እኔ መጀመሪያ ኮሮና ያዘኝ ማንም ሰው ሳያውቅ እና በጣም ተሰቃይቻለሁ ብቻዬን። ለቤተሰብም አልተናገርኩም። እናቴም ታዝናለች ብዬ ወንድሞቼም ብዬ ቤቴን ቆልፌ አንድ ሳምንት ተንፈራፈርኩኝ። ከዛ ከዳንኩኝ በኋላ የመስራት ትርጉሙ ምናምን ቫካንሲንም ከዚህ በኋላ ማሰብ እንዳለብኝ ማሰብ ጀመርኩኝ ማለት ነው። ከዛ በአመት አንዴ የነበረው ቫካንሲን ከዛ በ3 ወር ሰርቼ ኢትዮጵያ ነበር። 3 ወር ሰራለሁኝ። 3 ወር ኢትዮጵያ ቆያለሁ። 1 ወር ኢትዮጵያ ቆያለሁ። ቢያንስ 15 ቀን ኢትዮጵያ ነበር። ኢትዮጵያ በምትሄድበት ጊዜ ሱቅ ነው እንዴት ሱቁማ አሉ ሰራተኞችም አሉ። ድጋሚ ደግሞ ቴክኖሎጂ አለ፣ ካሜራ አለ፣ በሞባይል ታያለ ካሜራ። ሁሉ ነገር ቢከፈለው በሞባይል ነው። የቤት ኪራዩንም ሰራተኛ ደሞዝም ምናምን ተስተካከላል። ግን ከዛ በኋላ ጨመርኩኝ። ከባለፈው አመት ጀምሬ ደግሞ ወደ ነበርኩበት ተመለስኩኝና በአመት አንድ ጊዜ ጥሩ ቫካንስ አደረኩኝ ማለት ነው። እንደዛ አስባለሁ። እስቲ የት ሄደሃል? እንግዲህ ረጅም ቫካንስ አውሮፓ እንግዲህ በከተማ የትኛውም ብዬ ልንገር። በቀጠሩ ወደ ፖርቶ ሳምንት ለዚህ ቆንጆ ጊዜ አሳልፍ ያለው ፖርቹጋል ነው። ፖርቶ ባርሴሎን ያው ቅርብ ነው፣ እዚህ በመኪና ነው። እሱን ባስፈለገኝ ቁጥር ነው የምሄደው፣ ደስ ይለኝ። ሌላ ማልት ሄጄ ነበር፣ ቆንጆ ጊዜ። ሚላን፣ ሮም ምናምን ትሄዳለህ። ከዛ በሰለ ፈረንሳይ ብዙ ቦታ ነው የቫካንስ ቦታ ያለው። ከላይ ከብሩቶን ጀምሮ እንግዲህ ሳምንት ሞንታኝ አላሜር እንግዲህ በከባስ ሁሉ እንጃ እኛ ቀርብ ነው ያው ክረምት ብርድ ሲሆን ደግሞ እስኪ እናደርጋለን። ያው እኔ ደግሞ ብዙ የሚያስደስተኝ አሳ ማጥመድ ነው። ታውቃለህ ቅርብ ጊዜ የሆነ እንደውም ገጠመኝ እንደነበራችሁ አውቅ ነበር። ቫኬሽን ሄዳችሁ ጀት እስኪ ተከራይታችሁ? እዛን ቀን ሞተን ነበር። ያው ጊዜ ቀን እግዚአብሔር አይደረስ እንጂ ምንድነው የሆነው? አንድ ጓደኛ ያለ ሚኪ ይባላል፣ እዛ እንገናኛለን። ከዛ ጀት እስኪ ምናምን እናርገ ምናምን ነው እንይዛለን። ጀት እስኪውን እንፈርማለን። የሚያስፈርሙ አርከሞትኩ ምናምን ብለህ ታውቃለህ። ከዛ ለካ እንትን ባንዲራው አረንጓዴ ነበር ይዘን ጀት እስኪውን ይዘን ገና 1 ኪሎ ሜትር እንደገባን ባንዲራው ቀይ ሆኗል። ከዛ እየመጣ ያለው ማዕበል 3 ሜትር 4 ሜትር የታጠፈ እንትን ነው የመጣው እና የሞተር ነው። ከዛ የመጀመሪያውን እንደምንም አለፍን፣ በቃ ተንገዳግጮ አለፈ። ከዛ በኋላ ሁለተኛው ማለፍ አልቻልንም። በቃ እንዲህ ያለ የመጣው ማዞርም አልቻልንም፣ ወደፊት መጋፈጥም አልቻልንም። እኔ እዚህ ጋር ነኝ፣ ሚኪ እዛ ጋር ነው። ተበታተን ወደ 6 ነበር እየሄድን የነበር ነው። ከዛ ምንድነው የሆነው? እንትኖቹ መጡ፣ ላይፍ ሴቨሮቹ። ግን ታውቃለህ ወጣትና ጥቁር ስትሆን አይሁን ሴቶችና አሮጊቶች ይልቅማሉ። እኛ ነፍስ ይዞናል። እንትኑ ተገልብጧል፣ ራሱ ሴትሱ ተገልብጧል። እና እኔ የሆነ ጊዜ ላይ ራሴን አገኘሁት ላይ ቁጭ ብዬ ጀት እስኪ ወጥቼ ከተገልብጦ ላይ ቁጭ ብያለሁ። ከዛ ጓደኛዬም የቁጥጥኩ ምናምን አለ። የሚቀጥለው ማዕበል ሲመጣ ግን እሱንም እኔንም ለብቻ ጀልባውን አፈናጥሮ ጭራሽ ዳር ወስዶ ተሰብራለች። በዛ ደቂቃ ውስጥ ምን ታስብ ነበር አንተ? በቃ እየሞትክ ነው እኮ። እኔ እኮ ስወጣ እኮ እንዳለ ሰውነቴ ደማ ነበር እኮ። ግን አሁን የጠየቁት ጥያቄ በዛ ሰዓት ውስጥ አሁን በጣም ብዙ የለፋ ልጅ ነህ፣ በጣም ወደ ሰክሰስ ህይወት መጥተሃል፣ ብዙ ንብረቶችን አፍርተሃል፣ የራስህ ብዙ ነገር አለ። በዛች ደቂቃ ውስጥ ግን ምን እያሰብክ ነበር? ምንም በቃ ቦታው ላይ ብትሆን እንደምትሞት ታውቀዋለህ። ገና ከዛ መሀል የምታርፍ አይመስልም መጀመሪያ ሲጀምር። አንድ ደግሞ ተስፋ ያስቆርጥ እንትኖቹ በጣም ጠንካራ ጀት እስኪ ይዘው መጥተው ሴቶችና አሮጊቶችን ጭነው አጠገብ ላይ ሲሄዱ እንመለሳለን ሲሉ እስኪመለስን ያለው ወይ ትላለህ። ታጥፎ ነው የመጣው። ድጋሚ እያየኸው ይመጣል። አፈር ነው የሚያደባልቅ። የመጨረሻው ግን ምን አደረገን? እኔን ወሰደኝ። በቃ እንዳለ አንድ ሲወስድ 100 ሜትር ነው ያፈናጠርከ እዛ ላይ። ከዛ ከሳምንት ልክ አክሲደንት እንደደረሰባችሁ የነገርከኝ ጊዜ ነግሬ ነበር። እዛ ቦታ ላይ እንደነበራችሁም ስለማላቅ ስለነበረ 2 ወጣቶች ሞቶ ነበር በዚህ አክሲደንት እና በጣም ፈረንሳይ እንደውም አነጋጋሪ ነበረ። ንቅናቄ ከባድ ንቅናቄ የፈጠረ ነበር። ምክንያቱም መዳን እየቻሉ ልክ ባልከው ምክንያት የተነሳ ሰዎች አልዳኑ። እነዚህ 2 ወጣቶች አጋጣሚውን አግኝተው አልዳኑ። የመጀመሪያ ቀን ቫኬሽናቸው ቀን ያለፉት ማለት ነው። አረኛ ራሱ ከዛ በሁለት ቀን ነበር የምንቆይ የነበረው። ወዲያው እዛው ቀን ነው እንትን ሆቴሎችን ሰረዘ ምናምን ማታውኑ
በከተማችን መጣን። ስለዚህ ሌላ እድል ሰጠኝ። እኔ እዛን ጊዜ ነው ሌላ እድል ሰጠኝ ያልኩት። ያው እኔ ረጅም ጊዜ እዚህ ሀገር ኖሬያለሁ። ብዙ ዘረኝነት ምናምን አይቻል አቅም አጋጥሞኝ አቅም ግን ምናልባት አላጋጠመኝም ራሴን ጥንቃቄ ስለመወስድ ይመስለኛል። ምክንያቱም አሁን እየነገርከኝ ያለው ነገር እናንተም ነፍስ ይዟችኋል፣ እየሞታችሁ ነበር፣ እናንተን እያለፉ ሌላ ሰዎችን እያወጡ ነው። በእርግጥ ሴቶችን ቅድሚያ መስጠታቸው ትክክል ነው። ወንድ ህጻናትና ሴት ልጅ ቅድሚያ ይሰጣል። ከዛ በተረፈ ግን እናንተንም ቶሎ ሮጦ መተው የማዳን ተግባር ቢያደርጉ ኖሮ ያስመሰግናቸው ነበረ። አልሆነም። ያን እግዚአብሔር ለእንትን ነው ለትምህርት ነው ሌላ እድል ሰጠ ነው ብዬ ነው የማስበው። ለምን እዛን ቀን ሞተን ቢሆን ነገሮች ላልቀው ነበር። ቅድም መጀመሪያ ምስል ነበር ብዙ ነገርን ተለፍቶ ተወጣ ወርዶ ብዙ ነገርን ይመጣል ህይወት ላይ። ያ ነገር ሲመጣ ደግሞ የተወሰነችዋን ደግሞ ምናልባት አቅም የሌላቸው ሰዎች ሼር ማድረጉ ለህይወት ይጠቅማል። ምናልባት ኢትዮጵያ ስትሄድ ከምታደርጋቸው ነገሮች አንፃር ምናልባት ያን ፈጣሪ ቆጥሮልም ሊሆን ይችላል ብዬ አምናለሁ። እኔ እምነት ነው የግል እምነቴ ያን ይለኛል። ብዙ ጊዜ ለሰዎች ማድረግ ካንተ ያላነሱ ሰዎችን መደጎም አንተ በየገዳሙ እዛ ኢትዮጵያ የሆነ ገዳም አለ እንደምታግዙ ገዳም እንዳለ አውቃለሁ። ምናምን እናደርጋለን። ያው ልጆችም የሚማሩም አሉ እናስተምራቸውም ካሉ እሱ ሁሉ ጊዜ በፈጣሪ ዘንድ ይቆጥርና ነው ለእንደዚህ አይነት ጊዜ ይጠቅማል ብዬ አስባለሁ። እሺ ከቫኬሽን ህይወት እንውጣና አሁን በድርጅት ላይ ስንት ሰራተኞች አሉ? ሁለት ድርጅት ነው ያለ አሁን እዚህ ላይ ከተማ ላይ። እዛኛው ሱቅ 3 ሰራተኞች አሉ፣ እዚህ 4 ሰራተኞች አሉ። እኔና ሶሴ ደግሞ አለ። ስንት እንገባለን? ወደ 8 ነን። አሁን እዚህ ሰራተኞች አሉ 8 ነን። እንግዲህ እግዚአብሔር ይመስገን እስካሁን የቤት ኪራይም ይከፈላል፣ ሰራተኞችም ይሰራሉ፣ ድርጅቱም እያደገ ነው የሚሄደው። እግዚአብሔር ይረዳን ነው እንግዲህ ጥሩ ነው ያለ ነው። አይ ጥሩ መልካም። እስቲ ሱቆችን ትንሽ ታስጎበኛለህ? ይሄኛው ቃ ይሄኛው ለመጀመሪያ ሱቅ ነው። የሴቶቹ በዚህኛው በኩል ይሰራሉ። ያው ቅዳሜ ቅዳሜ ብዙ ሰው ነው ያለው፣ ቤቱ እንዳለ ሙሉ ነው። እዚህ ጋር የወንዶች ሮታ ታዛ ድረስ እና ፕሮዱዊ እዚህ ጋር ተጣላ እንደዚህ እና አሁን ተቀንሶ ነው በቃ። ድሮ ምንም ቦታ አልነበረም ቤቱ። ፔሪኮች አሉ እዚህ ጭቀላቶች ብዙ በጣም እዚህ ጋር እነዚህ ለሴቶቹ ሚማኔር ምናምን የምንሸጥበት ነው እንትን አለ። እዚህ ጋር እንዳለ ሁሉም በላይ በኩል ያሉት የፀጉር ፕሮዳክቶች ናቸው። እንዳለ ለፀጉር ነው እዚህ የምንሸጠው። እዚህ ብዙ የሻምፖ ኮንዲሽነር እነዚህ እቃዎች እዚህ ሱቅ ውስጥ ብቻ ነው የሚሸጡት ወይስ ኦንላይን ዌብሳይት አላችሁ የሚሸጡበት? አይ እሱን አልጀመርንም፣ እያሰብን ነው እንጂ አልጀመርንም። ግን ኦንላይን ላይ እንትን ፔሪክ ምናምን ያዛሉ። ኦኬ የገዙ ሰዎች ያዙ፣ በፖስታ ይላክላቸዋል። ይደውለው በስልክ ያዛሉ፣ በፖስታቸው ይላክላቸዋል። ሌላ ሰፈራችን የመጀመሪያው ሱቅ ነው ይሄኛው። ጃቫ ኮስሜቲክስ ይላል። ጃቫ ብለን ያወጣ ነው። ኖርማልማ ጃፋ ነበር ለለው የነበርኩት። እሺ በልጅነታችን ጓደኞች ነበሩኝ ጃቫ ግሮስ ግሩፕ የሚባል። እሺ እና አጋጣሚ ምን ሆነ እንትን ንግድ ፍቃዱ ሲወጣ ጃፋ ቢሰጣት ሌላ ካምፓኒ አለ ጃፋ የሚባል። ኦኬ በቃ እንዳርቅ ስለፈለኩኝ ኤፍን ጨመረችበትና ጃቫ አደረገችው። ስለዚህ ኤፍን ያጠፋው ኤፍ ፍጹም ነበር፣ ጃፋ መሆን ነበረበት። እስቲ ተንተነው እስቲ ምንድነው ኖርማልማ ጃፋ ድሮ እኛ ግሩፖች ነበሩ ታውቃቸዋለህ? የግሩፓችን ስም ነበር እሱ በግሩፕ ስም ነበር ያደረገው ነበር። ኦኬ ከዛ በጃፋ ሌላ ካምፓኒ ስላለ አይቻልም ተባለ፣ ከጃፋው። ኦኬ በጣም አሪፍ። እስቲ ወደዛኛው ሱቅ እንሂድ። አጠገብ ነው ሱቆቹ ብዙ ካለና አርሰልስ ይሄ ትልቁ ሱቅ ነው ማለት ነው። ይሄኛው ትልቁ ሱቅ ነው። እንደኛው አፍሮስታር ብለን ነው ያወጣንለት። ለምንድን ነው ስማቸው የተለያየው? ያው እንትን አካባቢ ሰው አንድ አይነት ነው፣ ግን አጠገብ ሆኖ አንድ አይነት ስራ ስለነበረ ድሮ ስሙ አንድ አይነት ከሆነ አንድ አይነት ሱቅ ነው ብለው ያስባሉ። ስለዚህ የተለያየ ስም አድርግ ነው ሰው የተለያየ ሱቅ ነው የሚመስለው። እዚህ የሚገዛል ጎረቤት ሆኖ አንድ አይነት ዕቃ ቢኖርም እዚህ የሚገዛል እዛም ይገዛል ድጋሜ። በጣም ይገርማል። እና ግን ይሄኛው በቃ ኤክሴፕሽናል እንትን ብቻ መሸጥበት ፕሮዲው ብቻ መሸጥበት። ኦኬ እንትን አለው እዛ ከበንዳቀና እዚህ ጋር
ሂማኔሮች ናቸው እናደርጋቸው። ከላይ ያሉት ሴሚ ናቹራል ናቸው፣ ቅልቅል ናቹራል ያልሆኑ ይሄ አክሰሰዋሮች ናቸው። እዚህ ጋር ብዙ ሰጣቸው ያሉት። ስለዚህ አሁን ሰዎች ሌላ ቦታ ሆነው ሂማኔር እዚህ ቢፈልጉ ማግኘት ይችላሉ ማለት ነው። ምንም ቪዲዮ የሚመለከቱ ሰዎች ጥያቄ ቢጠይቁ ቁጥሬ ከስር ካለ ከደወላችሁ በፖስታ 3 ቀን 4 ቀን በደቼል ይመጣል። በቃ ስልክ ቁጥራችሁንም እንትናችሁንም አዲስ አበባ ቢኖሩም ከከፈሉ ድረስ ይላቸዋል። በጣም ጥሩ። ማንኛውንም የሴቶች ለወንዶች ሮዲ የተባለ ቃል እዚህ ጋር አለው። አሁን ይሄ እቺ ለብቻ ምንድን ነው ያደረግናት መሰለህ? ፀጉር የሚሰፉ ምናምኖች ለብቻ አንድ ክፍል አድርገንላቸዋል። እዚህ መጥተው ይዘው ይሄዳሉ። ሌላ እንትን አይደለም። ይሄ እንዳለ ዳላ ክላራ ምናምኖች ናቸው። እነዚህ ራስታ ምናምን ለሚሰሩ ሰዎች ነው ያላቸው። እነዚህ ሁሉም ናቹራሎች ናቸው። ናቹራል እነዚህ ሴንቴቲክ ናቸው፣ ግን ወዲያው እንትን የሚሄዱ ናቸው፣ የሚሰፉ ናቸው። ኮሼ ናቸው። ኮሼ ብሬድ። እነዚህ ሴሚ ናቹራል ናቸው፣ የሚሰፉ ናቸው። እነዚህ ናቹራል ማለት ነው። ሴሚ ናቸው። ኦኬ። እነዚህ እንዳለ የሚሰፉ ናቸው። ይሄ እንዳለ የሚሰፋ ነው። ሴሚ ናቹራል ነው ይሁሉ። ይሄኛው ግን ትልቅ ነው። ይሄ ባዝሊን ነው። ይሄ ተከፋፍሎ ነው። እዚህ ጋር ደግሞ አሉ ሌላ ፀጉር ስታይል ነው ደግሞ አፍሮ ኪንኪ ምናምን የሚባሉ ናቸው እነዚህ። እኔ በጣም ምርጥ ፕሮዳክቶችም አሉ። ያው እኔም አገልግሎት ሰጪ ስለማውቃቸው አሉ እንዳለ። እነዚህ 100% ናቹራል ዘይቶች ናቸው። የነ ዳክስ ምናምን ብዙዎቹ አሉ። ይሄ ጥቁሮቹ ቃ ነው እንዳለ ፌሬን። እነዚህ ራሱ ለቆዳ በቃ ምርጥ የተባሉ ለቆዳ ይሄና ያኛው ለቆዳ። ስለዚህ ይሄን ራስን ስፔሻሊቲ ያደረከው ከሱቁ ከተከፈተ በኋላ? አዎ በቃ አሁንማ ያንዳንዱ ዱቃ እንደ ልጆቼ ነው የማውቃቸው። በቃ ነው የማውቃቸው ሁሉ ነው። በጣም ደስ ይላሉ። እና ለጥቁሮቹ የሚያስፈልገውን እቃ ሁሉ ከስር የለም የሚባል ነገር የለም። ሲጀመር እዚህ መጥተው እዚህ ውስጥ የለም የሚባለው ነገር ራሱ የለም። የታጣ ፕሮዳክት የለም። እዚህ ጋር እነዚህ ዲፍሪዛዦች ለፀጉር ፐርም ምናምን የምናደርግባቸው ናቸው። አሁን ኮማንድ ትላንት መምጣት ነበረበት እንጂ ይሙሉ ነበር ሁሉ። እዚህ ደግሞ ዊግ ለሚሰሩ ሰዎች ለብቻ እዚህ ጋር አድርገንላቸዋል። አንድ አይነት ፕሮዲክት ይዘው ይሄዳሉ። ኤክስፕሬሲዮ ምናምን አለ፣ እዚህ ዳና ክላራ አሉ። እዚህ እንትን ናቸው እነዚህ ራሱ አዲስ የሚጠቀሙ የሚሰሩ ሹሩባ። እዚህ ቤት አሁን ፕሮዳክት ስትታዙ በወር ምን ያክል እቃ ታዛላችሁ? ምን ያክል ፓሌት ይመጣል? 6-7 ፓሌት በወር አንዴ 6-7 ፓሌት ይመጣል። የተለያየ ፕሮዲክት ይመጣል። አሁን ለምሳሌ ኤክስፕሬሽን አንዴ ከታዘዘ 2 ወር 3 ወር ሊቆይ ይችላል። ለምሳሌ 5-6 ፓሌት ነው የምናዘው። ኦኬ። ከዛ ከሸቴ ወር ደግሞ ከጀርመን የሚመጡ እቃዎች አሉ 3-4 ፓሌት፣ እነሱ በየወሩ ይመጣሉ፣ የግድ ነው። ከዛ ግን አሁን ለምሳሌ ሂማኔር በ5 ወር 4 ወር ብታዘው አንዴ ታዛለ አታዝብ። ከዛ በኋላ ቆኛውን ሱቁ ስንመጣ ተሰቅሎ ስለምናየው በቃ ስራ ቀላል ነው የሚመስለው። ከጀርባ የሚሰሩ ስራዎች ማለት ናቸው። የሸክም ስራው ላሉ ይሄ ጧት የተሞላ እኮ ነው። ስቶክ ከኋላ እኮ ትልቅ ስቶክ አለ። ጧት ሁሉም ይሞላል። አሁን የኛው ጧት ሙሉ ነበር። የሁለቱም ሱቅ ስቶክ እዚህ ነው ያለው። እዛ ማለት እዛ ቢሮ ውስጥ ያለው ስቶክ አለ። ከሱ ጀርባ ማለት ትልቁ ስቶክ ግን ከዚህ ጀርባ ነው ያለው። ሙሉ እቃ የሚቀመጠው ከዛ ነው። እና ውጪውንም ቆይ ላሳያለሁ። ውጪውን እንዳለ እስቲ እነዚህ አፍሮ ያልካቸው ናቸው። እነዚህ አፍሮ ኪንኪ ናቸው። እነዚህ ከአዲስ የመጡ ናቸው። ከሹሩባ ጋር የሚሰሩ ሴቶቹ የሚሰሩባቸው ብቻ በዊግ ደረጃ ምናምን በፕሮዳክት ደረጃ ሁሌም ራሳችሁን አፕዴት ታደርጋላችሁ። ሁሉም አርቲክሎች አሉ እናመጣለን። ሁሉም አርቲክሎች ከሱቁ እንግዲህ እንዲህ ይመስላል። ይኸውልህ ከዚህ ወደዛ ማየት ትችላለህ። ይሄኛው 2021 የተከፈተ ሁለተኛ ሱቅ ነው። ሁለተኛ ሱቅ ነው። አሁን እንዴት ሶስተኛ የመክፈት ሀሳብ አለ? ሶስተኛ እንግዲህ በቅርቡ መጠበቅ ነው እንግዲህ እና ወጪውን አሳያለሁ ነው። ይሄ ጓሯችን ነው። እዚህ መቀመጥ እንችላለን። እና ይሄ ህንጻ ራሱ ሂስቶሪካል ነው። ልክ እነዛ ይታያል። ዓመተ ምህረቱ 1768 የተሰራ ቤቱ 1768 የተሰራ ነው። 1768 የተሰራ ነው። ይሄ የካታላን አቆጣጠር ነው። እንትናቸው ሰዓት አቆጣጠራቸው ራሱ ይለያል። እንዴ ያቸው ሰዓት አቆጣጠራቸው ይለያል። ዛሬ ስንት ዓመት የተሰራ ይገርም። እና ይመስለኛል የሐውልቱ ራሱ የዛሬ 250 ዓመት
የተቀረጹ ሐውልቶች ናቸውና ይሄኛው ያለ ሴትዮዋ ሚስቱ ያለቻችን ከጊዜ በኋላ እግሩ ተቆርጦ ነው ወይስ እንደዚህ ነበር? ሲሰሩት እንደዚህ ነው የነበረው መሰለኝ እንጃ። ግን እሷም የላትም ተቆርጦ ነው የሚሆነው። ሁለቱም የላቸው። እቺ ሬስት ማድረጋችሁ ናት፣ ረፍት ማድረጊያ ናት። በቃ እዚያ ቁጭ ብለን ቡና ሻይ የምንጠጣበት ነው። እንጠጣበታለን እና እንትኖቹ ህንፃው ሂስቶሪካል ነው እላለሁ። ከውጭ ራሱ ህንፃውን ብታየው ሐውልቶች አውጥተናል ሙሉ። የሚገርም ነው። በጣም አሪፍ። በጣም እንግዲህ እናመሰግናለን። ሰልጣን አይ ቲንክ ሰዎችን ሞቲቬት ያደርጋል ብዬ አስባለሁ። በጣም ብዙ ወጣቶች እዚህ መተው ለግራ ለገባቸው ለተወዛገቡ ልጆች ተሰርቶ መቀየር እንደሚቻል መለወጥ እንደሚቻል የሚያሳይ መልእክትን የሰጠህ እጅግ በጣም እናመሰግናለን። ሶስተኛ ሱቅ ከፍተህ መተን ከእንደገና እንደምንቀርስ ተስፋ እናደርጋለን። እናመሰግናለን። እሺ ሰላም። አሜን። ቴንክ ዩ